ስላንተ ማወቅ እንፈልጋለን እኛ ጋር ነህ ወይስ እነሱ ጋር እኔ መሀል ላይ እናንተ ጋር እነሱ ጋር ማደለው እዚህ ጋር እንዳለ ራስታ ነው እዚህ ናቸው ቻታችሁ ከሆነ ግማሹ ራስታ ነው ግማሹ እስከዚህ ነው እዚህ አካባቢ ችግር አለ ስንት እኮ በስንት ማስቲሽ የቆመ ጸጉር ባለትዳሮቹ ትዳር የተከበረ ጉዳይ ነው እኛም እንግዲህ ባለትዳሮችን ወክለን በመላው ዓለም ያሉ ባለትዳሮችን ወክለን እዚህ ቦታ ላይ በመቆማችን የተሰማንን ደስታ በመንቀጥቀጥ ነው የምንገልጸው እና በጭብጨባ በመንቀጥቀጥ ብቻ በአጠቃላይ እንግዲህ በእኛ በኩል አጥቂያችን ነው ሰዎች ከበሮ ስለሚደበድብ ሚስቱን የሚደበድብ ይመስላቸዋል ግን አያረጋው ቅድም ሲጨቃጨቁ አይቻቸዋለሁና የባለትዳር ጭቅጭቃቸው በትርፍ ሰዓታቸው ባለትዳር መሰሉ አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል ወክነር ግን እሺ ስፖርት እንስራ ሊል ይችላል ሊቀስቅሷት ጨዋ ነው የስማገኘውን አይወቅም ለሊት ስለሚያቀናብር አንተ ነው የሚመለከት አሁን ጥያቄ ለነሱ ቢቀርብ ኖሮ በእርግጠኛነት ስፖርት አያሰሯትም ተደራራቢ ጨዋታ ለሽንፈት ከዳረገው ተደራራቢ ረፍት ማንቸስተር ዩናይትድ በጣም ብዙ ነገር ችለው ነው የሚኖሩት ሚስቶቻችሁ ማለት ነው ይቅርታ ያደረገልኝ እንደገና ነን መንገድ ላይ ሚስቶቻችን አለኩ በማውራ አንተ ልጅ ግን ገብታል በስውር ገብታል እንደሚታወቀው ነው ሁለት እግር ነው ያላት አራት ልጅ ሲወለድ አራቱም አራት እግር ይፈልጋሉ ይጨንቃል አየህ ዶሮ የተሰራው ለላጤ ነው በ150 ላይ እሺ በማቱሳላ ጊዜ መጠጥ ቢፈቀድ ኖሮ እንደዛ ረጅም እድሜ መኖር አይቻልም ነበር መጠጥ ገዳይ ነው አንዱ ዓለም እሱን ተክቶ ይሄን ፕሮግራም ላጤ ከባለትዳር ጋር ሲያፋልም ሽልማቱ ምንድነው አንዱ ሽልማት ባጃጅ ሁለተኛው ምርጫ የትም ያልተጋለበ በቅሎ ከነጋሪ ይሻላል ወይስ ሳሩ ይሻላል በቅሎ ከነጋሪ ለመሸጥ በቅሎ ከነቀምት ነው የምትመጣው ጋሪውን እዚህ እያሰራ ነው የነቀምት ልጅ ነው በነገራችን ሰከንድ አንድ በቅሎ ነው አሁን እሺ ወደ ሁለተኛው ዙር እናልፋለን እዚህ ጋር ዳኒ ላጤ ብራንድ ላጤዎች እዚህ ጋር ይታዩናል እሺ ላጤዎች ብዙ ጊዜ ከተከራይ ቤት ቶሎ የማይወጡበት ምክንያት ምን ሊሆን ይችላል አፍቅሩ ማንን አፍቅሩ ላጤዎች በቤት አከራዮቻቸው ብዙ ጊዜ የሚወደዱት ለምንድን ነው ሽንት ቤት ተጠቅሞ ቶሎ ስለሚወጡ እኮ ነው ላጤዎች ብዙ ጊዜ የሚጠፋባቸው የቤት ውስጥ ዕቃ ምንድነው ወንደ ላጤዎች ጠዋት የማይነሱበት ምክንያት ምንድነው እንደገቡ እንዴት ነው የሚነሱት አምሽተው ስለሚገቡ ላጤዎች የቤት ክራይ መክፈል ሳይችሉ ሲቀሩ በምን ዘዴ ተጠቅመው ከቤት ይወጣሉ በጓሮ በር ታርግልኝና በዚህ ሳይዙ እንዴት ነው በጓሮ የሚሄድ አከራዋን ልጅ በመጠየቅ ይሄን ፕሮግራም የሚያከራዮች ከዚህ አሁን ካለበት ቤት ቆጣ ማንንም አከራዮች እየሰማችሁ ላጤዎች በአብዛኛው የሚያዘጋጁት ምግብ ምንድነው መቼ ነው ቅቅል የምትበሉት እንቁላል ቅቅል ይበላል ከቻሽን በር ከፍተሽ መግባት ነው የሚደብርሽ ጋርድ ነው የምትፈልጊው አንድ ላጤ ለአውደ ዓመት ምን ሊያደርግ ይችላል እኔም ራሴ ፈታ ነው ማለት ልክ ነው ያለ መተኛት ስራ የላችሁም ለሁሉም ጥያቄ ተጋድሞ እንቅልፍ የወደዱ እነማን ወለዱ የሚለውን ዘፈን በኋላ ስሚዝ ያንቆራቁረዋል ላጤዎች ብዙ ጊዜ ከአከራያቸው ምን ሊበደሩ ይችላሉ ልጃቸውን ነው ሁሉ ወንድ በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል እኛን መልስና
ካሸነፍን ወደ በቅሏችን መንገድ ላይ ነው በቅሏችሁ። ማን ያሸነፈው? ባለትዳሮች አሸንፈዋል። በመቶ 10 ከመቶ ማለት ነው። በመቶ 10 ነጥብ አሸንፈዋል። ላጤዎች እኛን ሊያሸንፉ አይችሉም። እንኳን እኛን ስሜታቸውንም ማሸነፍ አይችሉም። ከፒንሳ ነው በቀጥታ ወደ ማይክ የወሰድነው። እንዴት አገኘው ግን መድረኩ? ጥሩ እንደ ብጀር አያቃጥልም። ተናደርኩ ያንባባልም እኮ በያጆች አረ አንተኛም እኮ ሲያቃጥለናል እንደምን ዋልክ እኮ ነው የምንባባለው። አዎ አይኔ ደግሞ ሁሌም ስለሚደፈርስ የድሮውን 10 ብር ነው የሚመስለው። እና ሰዎች ይመስላቸው በየደ ሳይሆን ቀምቀመ ነው የሚመስላቸው። በየደ ነው እወቁልን። እኛ በበያጆች ስም ለአንድ ላጤ የጥላቻ ንግግር ምን ሊሆን ይችላል? አግባ። ለአንድ ባለትዳር የጥላቻ ንግግር ምን ሊሆን ይችላል? አበድረኝ። ኧረ ሰይፉ እባክህ አቅርበው፣ በጣም ተመሳስለዋል አላችሁኝ። እስኪ ወደዚህ ሞቅ አድርጋችሁ ጋብዙት። እኔ ግን ማየት አልቻልኩም ታውቃለህ። በጣም ነው የሚመሳሰለው። እንኳን ደህና መጣ አንዱ አለውን ሴፍሻ መጥቼ ላለው ከነቀምት እዚህ ድረስ መጠናል። እንግዲህ ኢቢኤሶች አቀባበል አድርጉልን እስቲ ባንዶች። እንደዚህ ነው ሰው መቀበል፣ እንዲህ ነው። መተዳደሪያ ስራህም ብየዳ ነው የደነስክ ነው። ለዛ ካራክተሩ ይገባል። እንዴት ይገባል። አረጋላችሁ ነፃነት ነቀምት ላይ ይሰማ ሁሉም ነፂ ነው የሚልህ። ነፂ አንተም ደግሞ አምነህበት አቤት ትላለህ። ወዬ ነው ወዬ ኤፍሬም ይሉኛል። ወዬ ኤፍሬም እባላለሁ ከጠራሽኝ። እስቲ እጅ ጽሑፍሽ ያምራል። ጫር ራሱ ነፃነት ነው። እሱ ቤተሰብ ጨዋታ ሳይጀምር እንዲሁም እሱ ቤተሰብ ጨዋታ ሲጀምር እኔ ቢዚ ነኝ፣ ስራ በዝቶብኝ ማለት ነው። ስዊሚንግ ፑል አጠገብ የሰራሃትን ነገር ትመጣላችሁ፣ ዝነኛና ታዋቂ አዋቂ ትሆናላችሁ። እዚህ ጋር እየዋኛችሁ እንደ ድሮ ሶርጋ ሄዶ ተበላው ተዋጥቋል እዚህ በላይፍ ሴቨር እዚህ ጋር ትዋኛላችሁ። እንዴት አገኘ? የህዝቡን ድምፅ ነው። ከባድ ነው። በጣም ከባድ ነው። ሴፍሽ እሱ ትወና ላይ ነው፣ እኔ ግን ኑሮዬ ነው። መጀመሪያ በጣም ሰዎች መነጋገር የሆኑበትን አንድ ቪዲዮ ልጋብዝ። ይህ የኢቢኤስ ጨዋታ ነው። ትሸልማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ እናመሰግናለን። እኔ ነፃነት አንዱ ዓለም ነኝ። ገና መስፈርቱን አላሟላውም። እዚህ ጋር ለመጣመጥ አንድ ቀን እጠይቃለሁ እዛው። እስኪ ስለ አንተ ትንሽ ነገር እናወራ። የአባትህ ስም እስተመቼ ነው? እስተመች ቼ የለውም። ቼ አይደለም። እስተመች ምን ማለት ነው? እስተመች አሁን ተግባባል። እስኪ በእናታችሁ አንዱ ዓለም በጣም የልጅነት ፎቶ ነው ይሄ መቼም። እስኪ ቀረብ። ምን እርሻ ውስጥ ነው? ቀበሌ ቤት አይደል? አሁን ይሄ ስራ ላይ ሆኖ ስራ ላይ ሆኜ ነው። ከባህር ጠለል 300 ጫማ ከፍ ብዬ ነው ያለሁት። አቤት ኧረ ተው ስራ ላይ ነው የምላችሁ። ከባህር ጠለል 500 ጫማ ላይ ነው ያለሁት። አቤት ምን ልበል? ቶሎ መልእክታችሁን አስተላልፉ። ስራ ላይ ነን። ስንት ቤተሰብ ነው ያለ? እኛ 5 ወንድና 3 ሴት ነው። አጋጭተን እቺ ፎቶ የተነሳናት እዚህ ይለኛል። ካላጋጨ አትነሳም። ስንተኛ ልጅ ነህ አንተ? ለቤቱ ይሄን ያህል ብዙ ቆይ ለቤቱ ብለህ ይሄን ያህል ካሰብክ ለውጩ እንዴት ነው? 6ኛ ነው ያገኘው። አይገርምም? ማስታወቂያ ሰራ ራሱ እንደ ነፃነት ነውና እኔ ራሴ ድንገት ከጠፋሁባችሁ በዚህ ማስታወቂያ ተነሳስቼ ነቀምት ገብቼ። እንዴት ነው ነቀምት የቆንጆች ሀገር እንደሆነ አውቃለሁ። ሲስተር ነች ቆንጆ። ወንዶቹ እስከዚህም ነን፣ እውቀት እንጂ መልክ የለንም። ይህን የመሰለ የነቀምትን ህይወት ትተህ የምትመጣ ይመስላል? ከመጣሁም ያን ነገር ግን አመጣዋለሁ። አሁን ቦሎቄ ከነቀምት፣ ቡናው ከነቀምት፣ ትዳር አጋርህም ከነቀምት፣ እሷንም እዚህ ጋር ነው ለካ። ብዙ ጊዜ እሱ አጫጭር ነገሮች ተቆርጦ ይለጠፋሉና በጣም የሚመስጥህና የምትወደው የትኛው? እጅ ጽሑፍሽ እንዴት ነው? እጅ ጽሑፍሽ ያምራል። እሷ ፓርት ስልክ ቁጥር የሚቀበልበት ስልክ አቀባበሉ እሷን እኔም ተጠቅሜያት አውቃለሁ። ግን ለሰው አንዳንዱ
አዎ የተጣሉለት ሰዎች ታክሲ ውስጥ የሆነ ነገር አጋጥመዋል? አዎ አንድ ጊዜ ያለው ከኋላ ነው ቁጭ አልኩት እና ረዳት ለምን ታስረብሸናለህ? አስቆመ አንዷን አታወርድ ወይ እሱ ወይ እሷ ወይ ደግሞ ሁለቱንም አውርድልንና እንገላገል ምናምን ነገር ስል ሰውየው ዞር ብሎ ሲያይ ነፃነት ወርቅ ያልችልም ስለዚህ እዚህ ላይ ፈርምልኛል። እኔ ነፃነት አይደለሁም ብዬ ሰዎቹ በቃ እዛ ታክሲ ውስጥ አሉት ነፂ ብለው ዞር ብለው እንትን ሰጥቼው ተባልኩት እና አልፈረምኩለትም። እንደው ከብየዳ ጋር በተገናኘ ኤሌክትሪክ ይዞ አያውቅም? ኧረ ወርውሮኛል። የዛለት እኮ ነው ያላየው ከለር የለም